የተዘጋጀ ለሁለት ሰዎች ታምራት ይሆናል። በእውነት ነው ብላችሁ ታምራት ይሆናል። ታምራት ይሆናል። ለአንተ ብቻ አንተ ስለ ቤተሰብ ጋር ታምራት ይሆናል። የታመመው እናትሽ ጋር ታምራት ይሆናል። ቤተሰቦቻችሁ ጋር ሁሉ ታምራት ይሆናል። እግዚአብሔር ድንቆች ቃል ስለሆነ አንተ ላይ ቆደቁ ኢየሱስ ጌታ አምላክ ዛሬ ነው ለተነብይ ስለሆነ እንዳትፈጽ ነው ተቃረቃ ነው ሃሌሉያ። ከዚህ በኋላ ነው ሰዓቱ የትንቢት ስለሆነ ነቃ ብለህ ጠብቅ በለው። ነቃ ብለህ ጠብቅ ይሻለው በለው። ለተነብይ ታሪክ ይቀየራል በለው። ስም ይቀየራል በለው። ታምራት ይሆንልሃል በለው። ታምራት ይሆንልሃል። ሃሌሉያ ኢየሱስ ጌታ። ትንቢተ ሕዝቅኤል ምዕራፍ 37 ትንቢተ ሕዝቅኤል ምዕራፍ 37 እናውጣ። ዛሬ ቢያንስ ለሶስት ሰው ብቻ ተነብያለሁ። ሰባትን እናወጣለን። ታሽን እናወጣና አረጋዋለሁ። ክብር ለኢየሱስ ይሁን። እግዚአብሔር በቃ አይቼ ስለመጣው አምኜዋለሁ። ያየሁትን አምናለሁ። ጌታ በኢየሱስ ስም አረጋዋለሁ። የእግዚአብሔር እጅ በላይ ነበረ። እግዚአብሔር አጥንቶቹን በሞሉበት ሸለቆ መካከል አኖረ። ከእነርሱም አንጻር በዙሪያቸው አሳለፈ። እነሆም በሸለቆው ፊት እጅግ ብዙ ነበሩ። እነሆም እጅግ ደቀው ነበር። በዚህ አጥንቶች ላይ ትንቢት ተናገር፣ እንዲህም በላቸው፣ እናንተ የደረቃችሁ አጥንቶች ሆይ የእግዚአብሔር ቃል ስሙ። ጌታ ጅማትን እሰጣችኋለሁ፣ ሥጋንም አወጣባችኋለሁ፣ በእናንተ ላይ ቁርበትን እዘረጋለሁ፣ ትንፋሽንም አገባባችኋለሁ፣ በሕይወትም ትኖራላችሁ፣ የእግዚአብሔር እንደሆንኩ ታውቃላችሁ። ሃሌሉያ ኢየሱስ ይሁን። አጠራርጌችን ቃል አወራለሁ። ከዛ በጣም በብርት የሚንቀሳቀስ ሰው ነው። የእግዚአብሔር መንፈስ የሚነዳው ሰው ነው። ሰው አይነዳውም፣ ጎረቤት አይነዳውም፣ እናት አባት አይነዳውም። መንፈስ ቅዱስ ብቻ የሚነዳው ሰው። ክብር ለኢየሱስ ይሁን። ሃሌሉያ። እስቲ በመንፈስ እነዳለሁ በሉ። ሃሌሉያ። የእግዚአብሔር መንፈስ ቅዱስ ነው ይነዳኛል በሉ። ሃሌሉያ። ክብር ለኢየሱስ ይሁን። እና በዚህ ስፍራ ሰው እጅ ይገለጣል። በአንዳንዶች የሆነ ስፒሪት ይገለጣል። በሕዝቅኤል ላይ ግን የእግዚአብሔር እጅ ብቻ ነው ያለው። ዛሬ በአንድ ሰው ላይ የእግዚአብሔር እጅ ብቻ ይከብዳል። አንድ ሰው ቤት ላይ የእግዚአብሔር እጅ ይከብዳል። ሌላ ነገር ከብዶ ቆይቶ ሊሆን ይችላል። ከዚህ በኋላ ሽንት ይደረጋል። እናንተ ቤት ላይ የእግዚአብሔር እጅ ይከብዳል። እናንተ ሕይወት ላይ የእግዚአብሔር እጅ ይከብዳል። አንድ ሰው ብቻ በኢየሱስ ስም ይሁንለት። በትምህርት ላይ የእግዚአብሔር እጅ ይክበር ለምን ይሁንለት። በአገልግሎት ላይ የእግዚአብሔር እጅ ይክበር ለምን ይሁንለት። በመማርበት ቦታ የእግዚአብሔር እጅ ይክበር። ሃሌሉያ። ሕዝቅኤል ሲገላት ትፈለጋለህ ብትለው መንፈስ ቅዱስን ይጠይቃል። መንፈስ ቅዱስ አንተን ካለ አይደለም ይህን ካለ ይሄዳል። መንፈስ ቅዱስ ወደ ነዳ ብቻ የእግዚአብሔር መንፈስ የሚነዳቸው ሰዎችን አይቻል ሲመጣ አይቻል። የእግዚአብሔር መንፈስ የሚነዳቸው ሰዎች አሉ። ከዚህ መካከል አሉ መንፈስ የሚነዱ ሰዎች ይነሳል። ሃሌሉያ። በመንፈስ ይወጣለሁ፣ በመንፈስ ይገባለሁ፣ ትምህርት ላይ በመንፈስ ይማራለሁ፣ በመንፈስ ይገባል። አስተማሪው ይቀርባል። በመንፈስ ይገባል። አስተማሪው ቀርበህ ታወራለህ። በመንፈስ ይወጣለሁ በሉ። ሃሌሉያ። በመንፈሱ ምን ያደርገኛል? አወጣኛል። ሃሌሉያ። አምላክ ግን እነሱ ጋር ዛም ነበረችው በመንፈስ ወጥቷል። ወጥቻለሁ እስኮን ሄዳለሁ። አሜሪካ ሄደ ለነጮች ሲሰጥታል ወጥተሃል እኮ በመንፈስ ወጥተሃል። ይሄ ማለት ስጋ እዚህ ነው የቀረው፣ መንፈስ ሄዷል። አንዳንድ ሰው አድራሻው ይቀየራል፣ ስፍራ ይቀየራል፣ ስም ይቀየራል። መንፈስ ቅዱስ ይወስዳል። መንፈስ ቅዱስ ቆርኔሌዎስ ቤት ወስዶት እንደዚህ ማይበላው ምናምን እያሳየ ይህም ትበላታለህ እያለ እግዚአብሔር ራእይ ያሳየዋል። ኧረ በጥዳት ጠያፊ ነገር አይበላም ስል እግዚአብሔር አጥቆን አንተ ማንም አትበላ እያለ እግዚአብሔር ጋር የተከራከሩ ሰዎች ደርሰዋል። ሃሌሉያ። እሱ መልእክተኞች ይመጣል። በመንፈስ ያየው ምድር አለ እዛ የሚወስዱ ሰዎች፣ በመንፈስ ያየሽው ቦታ አለ እዛ የሚወስዱ መላእክቶች፣ እዛ የሚወስዱ ሰዎች፣ የምታልመውና የምታቅደው ነገር አለ የሚያገናኘው መልእክተኞች ይመጣል።
እግዚአብሔር ነገርን ሲቀይር ያለው ታምራት